ኑሮ በቤተ መንግስት። ቅድስት ሲሳራ የንግሥተ ነገሥት ዜኑ ልጅ ናት። በቤተ መንግስት ተመችቷት የምትኖር ነበረች። በዚህ ዘመን የንግሥት ልጅ የባል መባል ትልቅ ነበር፣ ትልቅ ክብር አለው። የሚለብሱት የሚጠጡት ሁሉ ልዩ ነው። የነገሥታት ወገኖች የሚለብሱት ሌላው ሰው አይለብስም ነበር። የቤተ መንግስት ኑሮ ከረሃብ፣ ከችግር፣ ከጉስቁልና ከእጅጉ የራቀ ነው። በአጭሩ ለስራ የሚመች ሁሉ ነው ያለበት ነው። ሆኖም በቤተ መንግስት የምቾት ኑሮ ንቀው ክርስቶስ ደግ ያሰኙ ብዙ ቅዱሳን አሉ። እንደ ሙሴ የፊልጶስ ልጅ ከመባል ስለ ክርስቶስ መከራ አመረጡ። በርካታ የነገሥታት ልጆች አሉ። ከእነዚህም ልጆች መካከል ቅድስት ሲሳራ አንዷ ናት። ልዕልት ሲሳራ የኑሮ ንግሥተ ነገሥት የዜና ልጅ ናት። ትዕግስታ የምትባል ታላቅ እህትም ነበረቻት። ሁለቱም እህትማማቾች በአባታቸው በቤተ መንግስት ውስጥ በደስተኛ ይኖሩ ነበር። ሲሳራ በልጅነቷ እግዚአብሔርን የምትፈራ ለወላጆቿ የምትታዘዝ ጎበዝ ልጅ ነበረች። በመጸለይ ነበር። እሁድ ቤተ ክርስቲያን ማስቀደስ ትወዳለች። ለድሆች የምታራራ፣ በመጽወት በመስጠት የምትደሰት የተባረከች ልጅ ነበረች። ልጆች እናንተ ከሚሰጣችሁ ገንዘብ ለእኔ ብጤ ወይም ምንም ለሌላቸው ድሆች ትሰጣላችሁ። ጎበዞች እንደምትገልጹ ተስፋ አለኝ።